የጾብ ቲዩብ ተከታታዮች ቫሪያብሎች ኢንዲፔንደንት ናቸው ወይም አይደሉም የሚለው የሚገልጽልን ምንድነው ነው? ቫሪያብሊ ማለት ልዩነት ነው። ዲስፐርሽን የሚገልጽ ነው። እንደ ቫሪያንት እንደ ስታንዳርድ ዲቪዥን ምናምን የሚገልጽ ነው። ሪሌሽን የሚገልጽ አይደለም ነው። በሁለት ካታጎሪ ጉድነስ ኦፍ ፊት ማለት ደግሞ ብዙ ጊዜ ከቻይስኬር ተያይዞ ጥያቄዎች ይመጣሉ ማለት ነው። በደንብ መረዳት አለብን። ሶ ጉድነስ ኦፍ ፊት ማለት ደግሞ ማች ያደርጋል ወይ የሆነ ሲንግል ቫሪያብል እናይና ከዛ ዲስትሪቢዩሽኑ እንዴት ነው ሪሌሽንሺፑ ሳይሆን ማቺንግ ምናምን የሚገልጽ ነው ፊት ያደርጋል። ሲ ያለው ደግሞ ኖርማል ዲስትሪቢዩሽን ይላል። ኖርማል ዲስትሪቢዩሽን ደግሞ ኖርማሊቲ የሚገልጽ ነው እንጂ ከሌላ ነን ፓራሜትሪክ ቴስት ቻይስኬር ሲባል ብዙ ጊዜ ነን ፓራሜትሪክ ቴስት ነውና ብዙ ጊዜ የሚገልጽልን ከኢንዲፔንደንት ምናምን አይደለም ነው። ዲ ያለው ደግሞ ኢንዲፔንደንስ እሱ ነው ትክክለኛ ራሱም የሆነ ከወርዱም አሶሲኤትድ የሆነ ነው። ኢንዲፔንደንት ነው ወይስ አይደለም የሚለው ማለት ነው የሚገልጽልን ነው። ሰው መልሱ ዲ ነው። ቀላል ነው። ቁጥር 63 የትንሽ ከበድ ያለ ጥያቄዎች ነበሩ በእርግጥ ግን ኖርማል ነው። በቃ እንየው እስኪ if the calculated correlation coefficient value r is equal to 0 between x and y what it implies 0 ከሆነ ምን ማለት ነው? by the way ይሄ እንደዚህ አይነት ጥያቄ ብዙ ጊዜ ይመጣል። በመተረጋጋሚ ነው የሚመጣው ማለት ነው። ከኮሪሌሽን ጋር አለ ኮሪሌሽን ጋር ተያይዞ ለምሳሌ ምንድን ነው የሚለው the presence of perfect positive correlation between x and y ይላል። ፐርፌክት ፖዚቲቭ ኮሪሌሽን ነው የሚገልጸው r 0 ከሆነ ይላል። ልክ ነው አይደለም? r 0 ሆነ
ፐርፌክት ፖዚቲቭ የሚባለው r+1 ሲሆን ይሄ ደግሞ x ሲጨምር y ጨምር x ኢንክሪዝ y ኢንክሪዝ ሲሆን ማለት ነው። ፐርፌክት ስትሬት ላይን ነው ታያች የሆነ ግራፍ ሲሳል ማለት ነው። ቢ ደግሞ ምን ይላል? ኢንዲፔንደንት ቫሪያብል ሲግኒፊካንትሊ አፌክቲንግ ኢንዲፔንደንት ቫሪያብል ይላል። የኮሪሌሽን ወይም ክሎዝ ቱ +1 ነው ወይም ክሎዝ ቱ -1 ነው። ምክንያቱም አፌክት ሲያደርገው ማለት ነው። ፖዚቲቭሊ ሊሆን ይችላል፣ ኔጌቲቭሊ ሊሆን ይችላል ሪግሬሽኑ ማለት ነው እንጂ ከዜሮ ምናምን የተያያዘ አይደለም። ሲያለው ደግሞ the presence of no relationship between x and y specifically no relationship ይላል። ልክ ነው? አዎ ልክ ነው። r 0 ከሆነ no relationship by the way የr value በአንድ እና በ+1 እና በ-1 ነው። 0 ከሆነ ምንም ሪሌሽንሺፕ የለውም። ወደ ፖዚቲቭ ሲሆን ደግሞ ፖዚቲቭ ሪሌሽንሺፕ አለው። ወደ ኔጌቲቭ ሲሆን ደግሞ ሃየር ኔጌቲቭ ማለት ነው። ከዚህ ጋር የተያያዘ ነው። ቀላል ጥያቄ ነው። መልሱ ሲ ነው። the presence of negative ምናምን ይላል ይሄ ስህተት ነው። -1 ምናምን ቢሆን ወይም ወደ -1 የቀረበ ሲሆን ነው። ይሄ ይመስላል ማለት ነው። ቁጥር 64 the ability of decision maker to select value of the decision variable in linear programming problem is subject to certain restrictions or limits coming from a variety of sources is categorized into a objective variable, b constraints, c decision variable, d parameters. by the way በጣም ነው የሚገርማችሁ አንዳንድ ጊዜ ኦአር ላይ በጣም ብዙ ጥያቄዎች ይመጣሉ። ስለዚህ ደንብ አድርገን መረዳት አስፈላጊ ነው። ይግድ ነው። ምንድነው ሁሉንም ዲሲሽን ሜከሩ the ability of decision maker select value ያደርጋል። ከዛ የሆነ ሪስትሪክሽን አለ፣ ሊሚት አለ። ምንድነው ያ ሪስትሪክሽን ምንድነው የሚባለው? ትርጉም መረዳት የሚባለው ማኔጅመንት ላይ ብዙ ጊዜ ይመጣል። ይሄን የሚያዝ ደግሞ ግዴታ አስፈላጊ ነው። አስፈላጊ ብቻ ሳይሆን ጥሩ ውጤት እንድናመጣም ይረዳናል። አንደኛ ኦብጀክቲቭ ቫሪያብል ይላል ኤ ያለው። ኦብጀክቲቭ ቫሪያብል ማለት ኦብጀክቲቭ ይላል አላማው ነው የቫሪያብሉ። ስለዚህ ጎል ኦፍ ዘ ፕሮብሌም የሚገልጽልን ነው። ወይ ማክሲማይዝ ፕሮፊት ነው ወይ ሚኒማይዝ ኮስት ነው ማለት ነው። ስለዚህ ኦብጀክቲቭ ቫሪያብል ማለት እሱ ነው። ቢ ያለው ደግሞ ኮንስትሬንትስ ምንድነው? ኮንስትሬንትስ ማለት እጥሮቶች ናቸው፣ ሪስትሪክሽኖች ናቸው፣ ሊሚቴሽኖች ናቸው፣ ባውንደሪዎች ናቸው። ላይክ ሊሚትድ በጀት፣ ሊሚትድ ላቦር ሃወር ወይም ሮ ማቴሪያል ሊሚትድ ሲሆን እሱ ነው ኮንስትሬንት ማለት። እጥረት የሚያጋጥሙ ነገሮች ማለት ነው። መልሱ ቢ ነው። በቀላሉ መለስ ይቻላል። ሌላው ዲሲሽን ቫሪያብልስ ምንድነው? ዲሲሽን ቫሪያብል ደግሞ ኮንትሮላብል ቾይስ የሆነ ማለት ነው። ስንት ያክል ነው ፕሮዲዩስ የምናደርገው ማለት ነው። how much units of product should we make ምናምን የሚገልጽ ነው። ፓራሜትሮችሳ ይሄ ኮንስታንቶች ናቸው። ለምሳሌ ፕሮፊት ፐር ዩኒት ሊሆን ይችላል ወይም hours required per unit ምናምን ሊሆን ይችላል። ብዙ ነገሮች አሉ። ፓራሜትሮች የሆነ ለሜዠርመንት መሳሪያዎች ናቸው። ቀላል መልሱ ቢ ነው። ኮንስትሬንትስ ማለት እጥሮቶች፣ ሊሚቴሽኖች ማለት ነው። የሆነ ቃሉ ይገልጻል። restrictions or limits coming from a variety of sources ስለሚለን መልሱ ቢ ነው። ቀላል ጥያቄ ነው። ይሄም ቁጥር 65 ግን ስታየው ከባድ ይመስላል አንዳንድ ጥያቄዎች። ምክንያቱም በአለም ውስጥ ስንኖር ሊሚቴሽን አለ ማለት ነው። ሊሚቴሽን አለ። ያ ሊሚቴሽን ነው ኮንስትሬንት የምንለው ነው። ሌላው 65 in which decision making condition where there is incomplete data to make a decision in probabilities for each decision outcome is not unknown. A decision under predictable situation, B decision under risk, C decision under uncertainty, D decision under certainty. by the way ከዲሲሽን ሜኪንግ ጋር ተያይዞ ፈተና ሁሌም በተደጋጋሚ ይመጣል። ዲሲሽን ሜኪንግ ምክንያቱም ማኔጅመንት ስንሄድ ስራ ላይ ስንመደብ ምናምን ዲሲሽኖች አይቆርም።
ስለዚህ ስለ ዲሲሽን መረዳት አለብን። ምንድነው አንደር ሪስክ የሚባል ዲሲሽን አንደር ውሳኔ ግድ ነው። አንሰርቲኒቲ ሊሆን ይችላል፣ ሰርቲኒቲ ሊሆን ይችላል ምናምን ሶ የሆነ ኢንኮምፕሊት ዳታ ካለ ምንድነው ሁሉንም እናያቸዋለን። ኤ ምን ይላል መጀመሪያ ላይ ዲሲሽን አንደር ፕሬዲክታብል ሲቹዌሽን። ፕሬዲክታብል ልክ ነው። ፕሬዲክታብል ሲቹዌሽን ማለት በቃ ግምት ያለው ይሄ ካደረግን ይሄ ይመጣል ብለን የምናውቀው ከሆነ ፕሬዲክታብል ነገር ነው ማለት ነው። ሰው ምንም ሪስክም የለውም። ቢያለው ሰዓት ዲሲሽን አንደር ሪስክ ነው። ይሄ ደግሞ ዲሲሽኑ ኢንኮምፕሊት የሆነ ኢንፎርሜሽን አለ፣ ግን ፕሮባቢሊቲም አለ ጥሩ ነገር ለማግኘት ማለት ነው። አንደር ሪስክ ሲባል ፐርፌክት ናውሌጅ ስላለ ነው። ሪስክ ማለት ምንድነው? ዲሲሽን ሜከሩ ኢንኮምፕሊት የሆነ ያሳስታላ ሙሉ የሆነ ኢንፎርሜሽን የለም። ምክንያቱም ይሄን ሊያጋጥም ቢችልስ ምናምን የምትለው ነገር አለ። ትንሽ ግን ፕሮባቢሊቲ አለ። ለምሳሌ እንደ ፕሮባቢሊቲ አይነት ለምሳሌ ሳንቲም ስንወረወር ታውቃለህ ምን እንደሚሆን የታወቀ ነው። ግን በትክክል የትኛው እንደሚሆን ግን እርግጠኛ አይደለም። ወይ አንበሳ ነው የሚሆነው ወይም ሰውም ነው የሚሆነው። አንበሳ ከሆነ ትሸለማለህ፣ ሰው ከሆነ ደግሞ ትከስራለህ። ከሆነ ለምሳሌ በቃ ሪስክ ወስደህ እንደዚህ አይነት ነው። ሌላው ዲሲሽን ሲ ያለው ደግሞ ዲሲሽን አንደር አንሰርቲኒቲ ይላል። ይሄ ነው ልክ ትክክለኛ አንደር አንሰርቲኒቲ የሆነ የታወቀ ነገር የለውም፣ ኢንኮምፕሊት ነው። ፕሮባቢሊቲው ራሱ ከባድ ነው። ፊውቸሩ ኮምፕሊትሊ አንፕሬዲክታብል ነው፣ አይታወቅም። አንሰርቲኒቲ ማለት የሆነ ቫጊ በቃ ምንም የማይታወቅ በቃ የተሸፈነ ማለት ነው። ሚስጥር የሆነ ነገር ነው። በቃ ዝም ብለህ ትገባበት ከሆነ ዲሲሽን አንደር አንሰርቲኒቲ ነው። ዲ ያለው ደግሞ ዲሲሽን አንደር ሰርቲኒቲ። ይሄ ደግሞ ኮምፕሊት የሆነ ዳታ አለ፣ ፐርፌክት የሆነ ናውሌጅ አለ። ፕሮባቢሊቲ ደግሞ ሞቶ ይመጣል ማለት ነው። የታወቀ እንደዚህ ካደረግ በቃ የታወቀ ውሳኔ በቃ የታወቀ እነዚህ ነገሮች አሉ። መልሱ የዚህ ግን ሲ ነው፣ አንሰርቲኒቲ ነው። ምክንያቱም ኢንኮምፕሊት ዳታ to make a decision and probability for each decision ማለት ስለሆነ ሁለቱም ዳታ ብቻ ሳይሆን ፕሮባቢሊቲም የማይታወቅ ሲሆን አንሰርቲኒቲ ነው። ሪስክ ሲሆን ደግሞ ኢንኮምፕሊት ነው ግን ፕሮባቢሊቲ አለው። ፕሬዲክታብል ሲሆን ደግሞ በቃ የታወቀ ነው። ፕሬዲክታብል ሲቹዌሽን ማለት ነው የታወቀ ነው ማለት ነው። ፕሮባቢሊቲ ኦፍ ዘ አውትካም 100% ሲሆን ማለት ነው። ይሄ ይመስላል። እሺ ቁጥር 66 which of the following is an attempt to prevent defects and make corrective action? A. plant layout, B. process design, C. quality control, D. material management. የሚገርም ነው። አሁን ለማሳሳት በቃ ያልሆነ ብዙ ነገር አምጥቷል። ዲፌክቶች ፕሪቨንት ማድረግ ወይም ኮሬክቲቭ አክሽን የመውሰድ አካሄድ ምንድነው? ወይም ሙከራ ምንድነው? ፕላንት ላይ አውት ነው፣ ፕሮሰስ ዲዛይን ነው፣ ኳሊቲ ኮንትሮል፣ ማቴሪያል ማኔጅመንት ነው ምናምን ይላል። ሁሉንም እንየቻው ችግር የለውም። በቃ ፕላንት ላይ አውት ይላል። ፕላንት ላይ አውት ማለት ፕላንት ፒ ብሎ ጀምራለ ፊዚካል አሬንጅመንት ነው። ሌአውቱ የፋብሪካው አቀማመጥ ወይም የፊርሙ አቀማመጥ የሚገልጽልን ነው። ወይም የኢንዱስትሪያል ፋሲሊቲዎቹ ቤት ተቀመጡ ነው። ይሄ ደግሞ ወርክ ፍሎው ኢምፕሩቭ ለማድረግ ኤፊሺየንሲው ለመጨመር ነው እንጂ ዲፌክቶች ስፔሲፊካሊ ዲፌክት ለመቀነስ አይደለም። ዋናው ማለት ነው ዋናው ኮር አይዲያ ነው መያዝ ያለብን። ቢያለው ደግሞ ፕሮሰስ ዲዛይን ይሄም ወርክ ፍሎው ስቴፖቹ ፕሮዳክት ለመስራት ያለው ፕሮሰስ ዲዛይን ማድረግ ነው እንጂ ዲፌክት ላይ ብዙ ፎከስ አያደርግም። ብዙ ጊዜ ደስ ከፕሮሰሱ ምን መሆን አለበት የሚለው ነገር ዲዛይን የሚያደርግልን ሲስተም ነው። ሲ ያለው ደግሞ ኳሊቲ ኮንትሮል ወይም QS ይባላል። ይሄ ኦፕሬሽናል ፕሮሰስ ነው። ይሄ ደግሞ ኢንስፔክት ያደርጋል
ኤረሮች ዲቴክት ያደርጋል። ፕሪቨንትም ሊያደርግ ይችላል ከስተመሩ ከመድረሱ በፊት ማለት ነው። ምን ያደርጋል ማለት ነው? ኮሬክቲቭ አክሽን ይወስዳል ማለት ነው። ሰው መልሱ ሲ ነው። ኳሊቲ ኮንትሮል ነው። ኳሊቲ ኮንትሮል የሚለው ነው መልሱ። ዲ ያለው ማቴሪያል ማኔጅመንት የሚባለው ደግሞ ማቴሪያሎቹ ማኔጅ ማድረግ ከአኩስቲክ ጀምሮ ኮስተሮች ጀምሮ ፍሎ ኦፍ ሎ ማቴሪያል ምን ሞላ አለበት ማቴሪያል ላይ ምን እንዴት በምን ገብቶ በምን ይወጣ እንዴት እናስተዳድሮ ምናምን የሚለው የሚያስረዳ ነው ማቴሪያል ማኔጅመንት። ሶ ቀላልኔ መልሱ ሲ ኳሊቲ ኮንትሮል ነው። 67 ፈጠን እያልኩ ያለሁት ሌላ ቁጥር 67 dash utility is created when an ownership of a product is transferred to the buyer. A plus B time C form D position ይላል። by the way እንደዚህ ይመጣል ማለት ነው። ፕሌስ ምንድነው? ታይም ምንድነው? ፎርም ፕሌስ ማለት ቦታ መቀየር የሆነ ብር ያመጣላ። ታይም መቀየር ጊዜው ማለት ነው። ጊዜ ለማግኘት ከባድ በሚሆንበት ጊዜ ታይሙ ጠብቀ የሆነ ፕሮዳክት ካቀረብክ ሰው ይከሳል። ፎርሙ ቀየር ካደረከው ለምሳሌ ድንሽ የነበረው ድንሹን ቀይረ ወደ ቺፕስ ቀይረ ገበያ ታገኛለህ። ቦታም ራሱ ገበያ በሌለበት የሆነ እቃ አምጥተህ ከሸጥክ ሰው ይገዛሃል። ሌላው ደግሞ ፖዚሽን የሆነ በሌላ ሰው የማይገኝ አንተ ሌላ ሰው ስትሰጥ ገንዘብ ታገኛለህ ማለት ነው። ሶ በዚህ መንገድ ገበያ አለ ማለት ነው። ሶ አሁን ደግሞ ኦነርሺፑ ነው እየተቀየረ ያለውና ምንድነው መልሱ ነው? ቀላል ፖዚሽን ነው። ፕሌስ ማለት የሆነ ፕሮዳክቱ መንቀሳቀስ ነው። በቀላሉ ከስተመር ሊገዛ ወደሚችለው ቦታ መውሰድ ነው ፕሌስ የሚባለው። ለምሳሌ እቃዎች ወደ ሎካል ስቶሮች መውሰድ ምናምን ማለት ነው። ታይም ደግሞ አቬላብል ማድረግ አቬላብል ለምሳሌ 24 ሰዓት ክፍት የሆነ ሱቆች አለ ብዙ ሰው ሊገዛቸው ይችላል ነው። ሲያለው ደግሞ ፎርም ሮ ማቴሪያሎቹ ወደ ፊኒሽድ የሆነ ወይም ወደ ሌላ ፕሮዳክት የመቀየር ሲስተም ነው። ለምሳሌ ውድ ወደ ቼክ ከቀየርከው ሰው ይገዛል። ፖዚሽን ደግሞ የሆነ ኦነርሺፑ መስጠት ነው። በሌጋል ኢንቲቲ ወይም በፊዚካል ኦነርሺፕ ምናምን ከሻጩ ወደ ባየሩ ማለት ከሴለሩ ወደ ባየሩ ማስተላለፍ ነው። ሶ ቀላል ጥያቄ ነው። መልሱ ዲ ነው። ይሄም ብላ ነው በቃ። ቁጥር 68 all are the possible reasons for conducting promotion regarding organization products except A justifying quality problem of competing product, B keeping existing product popular, C creating awareness for new products, D locating where products can be purchased ይላል። በጣም የሚገርም ነው። ባይዘው ወይ መሰረታዊ ጥያቄም ነው። ፕሮሞሽን ላይ ስህተት የሆነው ማለት ነው። ፕሮሞሽን ፖሲብል ሪዝን አለ ፕሮሞሽን ሶ ምንድን ነው? ኤ ምን ይላል? justifying quality problem of competing product justifying ልክ ነው። የሚገርም ነው። ቢ ሲ ዲ ተመሳሳይ ናቸው። ኦብጀክቲቭ ኦፍ ፕሮሞሽን ሚክስ ናቸው። ምክንያቱም ፖፑላር ማድረግ አዌርነስ መፍጠር በተለይ ለኒው ፕሮዳክት ደግሞ በቀላሉ እንደሚገኝ ማድረግ ማለት ነው። ሶ ይሄ ነው ፕሮሞሽን ማለት እንጂ ጀስቲፋይ ማድረግ የሚለው ይሄ ስህተት ነው። ምክንያቱም አንዩዥዋል ነው አንኢቲካልም ነው። ሶ የተወዳዳሪዎቹ ኳሊቲው የሞተ ነው በቃ ችግር አለበት ምናምን ማለት አንኢቲካል ነው። ኖርማል ፕሮሞሽን አይደለም። ይሄ አንኢቲካል ነው። በህግም ሊያስጠይቅ ይችላል። ሶ ስህተት ነው። በሱ ቀላል ነው። ይሄ ነው። እሺ ቁጥር 69 እንሂድ።
cash is a process in which conditions of employment are determined by agreement between representatives of the union on the one hand and those of the employer on the other. A. Grievance handling. B. Trade unionism. C. Collective bargaining. D. Employee discipline ይላል። የሚገርም ነው። ኦኬ ይህም እንያው እስኪ ባይ ዘ ዌይ የሆነ አግሪመንት ነው representative of the union ምናምን ይላል ከዛ agreement between representative of the union and the one hand and those of the employers on the other ምናምን ይላል ለሰው ሁሉንም እንየው እስኪ grievance handling ይገልጸዋል ወይ ነው አይገልጸውም grievance handling ማለት የኤምፕሎይዎቹ ኮምፕሌንት ሪዞልቭ ማድረግ ነው እሺ ትሬድ ዩኒየኒዝም ደግሞ የብሮደር ኮንሰፕት ወይም ሙቭመንት ኦፍ ወርከሮች ናቸው ወደ ዩኒየን ማለት ነው ምን ለማድረግ መብታቸውን ለመጠበቅ ሲሉ ወደ ዩኒየን ሲቀው ትሬድ ዩኒየኒዝም ይባላል ማለት ነው ሌላው ኮሌክቲቭ ባርገኒንግ ይላል ይሄ ደግሞ ድርድር ነው አግሪመንት የሚለው በደም የሚገልጽልን እሱ ነው መልሱ ሲ ነው ምክንያቱም ኔጎቲዬሽን ምናምን በባርጌኒንግ አለ ሪፕሬዘንታቲቭ ወይ ምናምን አድርጋ ስለ ወጃቸው ስለ አወራቸው ስለ ወርኪንግ ኮንዲሽን የምትስማማበት መንገድ ነው ኮሌክቲቭ ባርጌኒንግ የሚባለው ሶ መልሱ ሲ ነው ዲ ደግሞ ኤምፕሎይ ዲሲፕሊን ይላል ይሄ ዲሲፕሊን መስጠት ቅጣት ማለት ነው ቅጣት ሆነ ኤምፕሎይዎቹ ስህተት ሲሰሩ ወይም የካምፓኒ ሩል ሲጥሱ የሚሰጥ ቅጣት ነው ማለት ነው ሶ መልሱ ሲ ነው ኮሌክቲቭ ባርጌኒንግ ነው ትክክለኛ መልስ ነው ቁጥር 7 ቀላል ጥያቄ ነው what's the median value of the following raw data statistics የመጣ ነው እንደዚህ አይነት ቀላል ጥያቄዎች አሉ ሚን ፈልግ ሚዲያን ፈልግ ሞድ ፈልግ ምናምን ሊለን ይችላል ማለት ነው በተለይ ሚዲያን ብዙ ጊዜ ነው የሚመጣው ሚዲያን ማለት ነው ሶ መጀመሪያ እዚህ ጋር ምንድነው ማድረግ ያለብን መጀመሪያ አሬንጅ እናደርጋለና በአሰንዲንግ ኦርደር ማለት ዲሰንዲንግ ሳይሆን በአሰንዲንግ ቢሆን ይሻላል በዲሰንዲንግም ይቻላል እንደፈለግን ችግር የለው ዝሮ አሁን በአሰንዲንግ ሶርት እናደርገው መጀመሪያ ያለው 4 ነው 4 6 8 9 14 18 24 ከዛ ስንት ቁጥር ነው ያሉት 1 2 3 4 5 6 7 8 ሶ 8 ኢቭን ነምበር ነው ኢቭን ነምበር በማከሉ 4 እና 5 ናቸው ማለት ነው ያቱ ምን እናደርጋለን ማለት ነው 3 እና 3 አድርገን 9 እና 14 አለ ማለት ነው አራተኛና አምስተኛ አይተሞች ያሉ ቁጥሮች 9 እና 14 ማለት ነው ከዛ ለሁለት እናካፍላቸዋለን ኢቭን ሲሆን ስንት ይመጣል ማለት ነው 23 9 እና 14 23 ነው ወደ 2 ሲከፈል 11.5 ማለት ነው ሶ መልሱ ቀላል ነው ጂ ነው ሌሎቹ ዝም ብሎ የመጡ ናቸው እሺ ቁጥር 71 እሺ ቁጥር 71 ደግሞ እንየው እስኪ የትንሽ ከበድ ይላል if a project has an investment of 9,000 and annual cash inflow is 30,000 per year for 10 years compute the payback period PBP A 4 years B 5 years C 6 years D 3 years ይላል ማለት ነው ፔይባክ ምንድነው ነው አሁን 90,000 ነው ያለው 90,000 ነው ያለው ሊከፈል የሚገባው ከዛ በየአመቱ 30,000 ያከፈል ነው per year ማለት ነው ሶ 30,000 አይደለም is bur annual cash inflow is bur 30,000 per year for 10 years አሁን annual cash inflow ነው አሁን initial investmentታችን 90,000 ነው ዝም ብሎ ኤክስትራ ዝም ብሎ ለማሳሳት የመጣ ነው 10 years ነው የሚለው እንጂ
10 years ብዙ አይጠቅመንም እና 90,000 አለ 90,000 ደግሞ በየአመቱ 30,000 እንከፍላለን ሶ ፔይባክ ፔሪዮዱ ለ10 አመት መከፈል አለበት ቢያንስ ከተባለ ግን እኛ የወሰነው ግን በየአመቱ 30,000 ለመክፈል ነው ከዛ 30,000 በየአመቱ ከከፈል በስንተኛው አመት ያ ብር ይመለሳል ፔይባክ ፔሪዮድ ሶ 90,000 ሲካፈል ለ30,000 እናደርጋለን ከዛ ስንት ይመጣል ሶስት በ3 አመት ይመለሳል ማለት ነው 3 years ቀላል ጥያቄ ነው ይሄም 72 እስኪ ነው annual plan of production sales revenue and profit are an example of strategic plan short range plan long range plan intermediate range plan ለዚህ አይነት ጥያቄዎች አይቆርም ባይዘው መረዳት አለብን ይሄ ስትራቴጂክ ምንድነው ኢንተርሚዲየት ምንድነው ሾርት ምንድነው አስፈላጊ ነው ስትራቴጂክ ማለት ተመሳሳይ ነው ከሎንግ ሬንጅ ፕላን ማለት ነው ለማሳሳት ያመጡ ስራቸው ሎንግ ታይም ሆሪዞን ከ3 ወደ እስከ 5 አመት ጊዜ የሚገልጽልን ነው ሾርት ሬንጅ ፕላንስ ሲባል ደግሞ ብዙ ጊዜ ሾርት ሬንጅ ማለት ትንሽ ጊዜ የሚሸፍኑ ኦፕሬሽናል ፕላኖች ናቸው ዴይ ቱ ዴይ ሊሆን ይችላል ዊክሊ ሊሆን ይችላል ማንዝሊ ሊሆን ይችላል እስከ 1 አመት ያለው ማለት ነው ከየርሊ ሴልስ ፕሮዳክሽን ኮታስ በጀትስ ምናምን የሚገልጽልን ሾርት ሬንጅ ናቸው ማለት ነው ኢንተርሚዲየት ደግሞ ከ1 እስከ 3 አመት ወይም ታክቲካል ፕላን ይባላል ይሄ ሚድል ያለው ማለት ነው ሚድል ኢንተርሚዲየት ወይ ምንድነው ብዙ ጊዜ የሚባለው ታክቲካል ፕላን ነው የሚባለው ነው ታክቲካል ሶ ይሄ ደግሞ ከሴልስ ከሬቪኒው ከፕሮፊት ምናምን ይላል ይሄ ያጭር ጊዜ ፕላን ነው ሾርት ሬንጅ ፕላን መልሱ ቢ ነው ሾርት ሲባል ምክንያቱ ከ1 አመት በታች ስለሆነ ማለት ነው አኑዋሊ ሊሆን ይችላል ኳርተርሊ ሊሆን ይችላል ማለት ነው ሚዲየም ግን ከ1 እስከ 3 ነው ሎንግ ወይም ስትራቴጂክ ደግሞ ከ3 በላይ 5 ከዛ በላይ የሆነ ነገር ነው ማለት ነው እሺ 73 እሺ ይሄ ደግሞ the plant manager of a chemical processing plant may be interested in identifying potential safety problems in the plant is categorized under which type of group A informal groups B interest groups C project groups different groups type of groups አሉ ከሱ ጋር ተያይዞ የመጣው በተለይ ከኦቢ ተያይዞ ኦቢ ማለት organizational behavior ማለት ነው ሶ ሁሉንም ለማየት እንሞክራለን ኢንፎርማል ሲባል ብዙ ጊዜ በፎርማሊ ስትራክቸርድ ያልሆኑ ናቸው በኦርጋናይዜሽናሊ አይደሉም ዝም ብለው ናቹራሊ በወርኪንግ ኢንቫይሮንመንት ምናምን ዝም ብሎ ፎር ሶሻል ኮንታክት የሚደረጉ ናቸው ኢንፎርማል ግሩፖቹ ኢንተረስት ግሩፕም በቃ ላይክ ተመሳሳሊ በቮለንተሪ በራስ ኢንተረስትድ ሆነ ስፔሲፊክ ኦብጀክቲቭ ይዘ ለሴፍቲ ወይም ለቤተር ወርኪንግ ኮንዲሽን የምትሰባሰብበት ግሩፒንግ መንገድ ነው ያለው ጥያቄው ግን ምንድነው ፖቴንሻል ሴፍቲ ፕሮብሌሞች ምናምን በፕላንት ማለት ነው የሆነ ነገር ይዟል ማለት ነው ሶ ፕሮጀክት ግሩፕ የሚለው ደግሞ አለ ትክክለኛ ነው አዎ ፕሮጀክት ግሩፕ ነው በተለይ ከፕላንት ምናምን የተያዘ ስለሆነ የሆነ ፕሮጀክት አለ ፎርማል ነው ይሄ ታስክ ግሩፕ ይባላል ብዙ ጊዜ የሆነ ስራ ለመስራት ኢንዲቪጁዋሊ የሆነ አንድ ላይ ተሰባስበዋል ማለት ነው ምን ለማድረግ to complete specific job task ማለት ነው ለምሳሌ እዚህ ምን ያደረጉ ነው ሴፍቲ ታስክ እየሰሩ ስለሆነ ማለት ነው ብዙ ጊዜ በፕላንት ማናጀሩ ስታብሊሽ ይደረጋል ማለት ነው ፕሮጀክቱ ላይ ፎርማል ፕሮጀክት ለመስራት ነውና ሶ መልሱ ምንድነው ፕሮጀክት ግሩፕስ መልሱ ሲ ነው ዲ ያለው ደግሞ ፍሬንድሺፕ ግሩፕስ ይሄ ኢንፎርማል ግሩፕ ነው ስሙም እንደሚነግረን ሜምበሮቹ የሆነ ኮመን የሆነ ካራክተሪስቲክስ ተመሳሳይ የሆነ ባህሪ አላቸው እና ሶሻል ቦንድ በዛ ሶሻል ቦንድ ምክንያት ደግሞ ፍሬንድሺፕ የሆነ የጓደኝነት ቡድን ይመሰረታል ነው ሶ ቀላል ጥያቄ ነው ይሄም መልሱ ሲ ነው ፕሮጀክት ግሩፕ ነው ይሄ በቃ ጊቭን ፍጦታ ጥያቄ ነው በዚህ ኤክስ አይታሰብ እንደዚህ አይነት ቀላል ጥያቄዎች አሉ ማለት ነው ግን ማስተዋል ያስፈልጋል ኦኬ ቀላል ነው ብላችሁ ዝም ብሎዋችሁ ሳታነቡት እንዳትመልሱ አይዞህ
ሁሉም ጥያቄዎች ተመሳሳይ የሆነ ማርክ ነው ያለው። ቀላል ስለሆነ 0.5 ወይም 0.25 አይደለም ያለው ማርክ፣ ሁሉም አንድ ነው። ሶ በደንብ አድርገን መስራት አለብን። እሺ 74 which of the following is not among common methods of descriptive analysis? A measure of dispersion, B measures of correlation, C measures of central tendency, D measures of asymmetry ይላል። ዲስክሪፕቲቭ ማለት መግለጽ ነው። ሶ አሁን እንየው እስኪ ዲስፐርሽን ማለት ምን ያክል ስፕሪድ ሆነ፣ ምን ያክል ቫራይቲ አለ በዳታው ማለት ነው። በሬንጅ ቫሪያንስ ስታንዳርድ ዲቪዥን ለምሳሌ አንዳንድ ጊዜ ምን ይላችሁ ይችላል which one is a measure of dispersion ሊለን ይችላል። ሶ እሱንም ማወቅ ያለብን ከሬንጅ ከቫሪያንስ ከስታንዳርድ ዲቪዥን ያለው ልዩነት በቁጥሮቹ ያለው ልዩነት ወይም ጋፕ የሚገልጽ ከሆነ measure of dispersion ይባላል። measure of central tendency የሚባል ደግሞ አለ። ይሄ central tendency ማለት የማይኮል ምንድነው በቃ ጀነራላይዝ ያደርጋል ፖፑሌሽኑ በቃ ይሄ ነው የሚለው ማለት ነው። ዲስክሪፕቲቭ ስታቲስቲክስ ይባላል። ብዙ ጊዜ ሴንተር ኦፍ ዘ ዳታ ዲስትሪቢዩሽን ምናምን የሚገልጽልን ነው ማለት ነው። ሴንተር ኦፍ ዘ ዳታ የሚገልጽልን ነው። በተለይ ሚን፣ ሚዲያን፣ ሞድ ምናምን የሚገልጽልን ነው። ሌላው ምን ይላል measures of central tendency እሱ ብለናል። measures of central tendency ደግሞ ምን ያክል ነው ሴንትራላይዝ የሆነው ምናምን ስኪውነሱ ወይም ኮርቲሲሱ ምን ይመስላል ምናምን። ኮሪሌሽን ደግሞ ስትሬንግዙ ማለት ምን ያክል ሪሌሽንሺፕ አለው የሚገልጽ ነው ማለት ነው። ሶ ከዚህ ጋር ተያይዞ ትንሽ አወዛጋቢ ይመስላል፣ ግን ኮመን ሜትድ ኦፍ ዲስክሪፕቲቭ ሜትድ የሆነው እና ዲስፐርሽን ይሆናል፣ ሴንትራል ቴንደንሲ ይሆናል፣ አሲሜትሪ ይሆናል። ያልሆነ ግን ምንድነው ማለት ነው ኮሪሌሽን ነው። ኮሪሌሽን ይሆናል ሌላ ነው። ሶ ዲስክሪፕቲቭ ግን በቃ ምንድነው የሚገልጸው? ዲስክሪፕቲቭ ማለት በተለይ የሆነ ቫሪያብሉ ሴንተሩ ስፕሪዱም ሊሆን ይችላል፣ ሼፑ ሊሆን ይችላል የሚገልጽ ነው። ኮሪሌሽን ግን እንዴት በምን ሪሌት ይሆናሉ የሚለውን የሚያጠናልን ነው። ሶ ቀላል ጥያቄ ነው ይሄም። ሶ መልሱ ይሄ ቢ ነው፣ ቤስት የሆነ ኖት ዲስክሪፕቲቭ አናላይዝ ማለት ነው። እሺ 75 ይሄ ደግሞ whenever you start the planning process for a given organization, which activity must be done first? A, establishing objectives, B, developing premises, D, C, determining alternative course of action, D, evaluating alternative course of action. እንደዚህ አይነት ይመጣሉ። ባይ ዘ ወይ የሆነ ፕላኒንግ ፕሮሰስ እየሰራን የአንድ ኦርጋናይዜሽን ሶ መጀመሪያ ላይ ማድረግ ምን ያለብን ምንድነው? ምን ማድረግ አለብን? መጀመሪያ ኦብጀክቲቭ ነው መስራት ያለብን። አዎ እሱ ነው። መጀመሪያ ላይ ኦብጀክቲቭ ማድረግ አለብን። ምክንያቱም ጆርኒው አላማ ምንድነው ነው ዲፋይንድ የሆነ ክሊር የሆነ ሚጀራብል የሆነ ጎል ሊኖረን ይገባል ነው። ፈርስት ስቴፕ ኢን ፕላኒንግ እሱ ነው። ፕላኒንግ ስለሚለን ማለት ነው። ፕሪሚስ ግን እሱ ሰከንድ ስቴፕ ሊሆን ይችላል። ማርኬት ትሬንዱ የሆነ ፎርካስት የምናደርገው ነገር ማለት ነው። ሌላ አልተርናቲቭ ኮርስ ኦፍ አክሽን የሚባለው ሶስተኛው ሊሆን ይችላል። ብዙ ጊዜ ምን ነገሮች አክሽኖች እንወስድ ነው፣ ከዛ ኢቫሉዌት እናደርጋለን። በቃ ጥያቄ ነው ይሄ ኤ ነው መልሱ። ኢቫሉዌት ደግሞ መጨረሻ ላይ የሚሰራ ነው። ፕሮስ እና ኮንስ የኮርስ ኦፍ አክሽን ያወጣ ነው መለየት። ከዛ ከለየን ደግሞ ጥሩ ፕሮስ ያለው ወይም ጥሩ ቤኔፊት ያለው ሰሌክት እናደርጋለን። 76 እሺ Achieve Joko is the issue long-term notice investors will pay for 1,000 per unit note when there are issued. If the annual interest payment by the firm is 400 and the investors required rate of return is 8, A 4.08, B 4.8, C 4.5, D 4.1 ነው ይላል። ይህ ምንድነው ነው?
ይሄ ምንድነው? ትንሽ ከበድ ይላል። ከበድ መልሱ ምንድነው ነው? መልሱ እንዴት ነው? አሁን ነው ከዴቢት ምናምን ተያይዞ ያለው ነውና ከዴቢት መጀመሪያ ላይ ምን እናደርጋለን ነው 8% ነው ያለው። the required rate of return is 8 ስለሚለን 8% ስለሚለን 0.08 ማለት ነው። ከዛ ትንሽ ከበድ ይላል። በዚሁ ሪፈር አድርጉበት። ፍላክቹዌሽን ኮስት የሚባል ደግሞ አለ ከዚህ ጋር ተያይዞ 0.2% አለ ማለት ነው። 2% ነው 2% ነው ይሄ ቫሪያብሉ። ከዛ ታክስ ሬት ደግሞ 50% ነው። ከታክሲን ጋር ተያይዞ ያለው ስለሆነ ማለት ነው። ምን እናደርጋለን ነው አሁን 8% አለ። 8%ቱ ኦቨር እናደርጋለን። ያ ሬት ኦፍ ሪተርን ነው ማለት ነው። ሬት ኦፍ ሪተርኑ ኦቨር 1 ማይነስ ፍሎቴሽን ኮስት ይባላል። ሪፈር አድርጉ ወይም አካውንቲንግ የተማሩ ምናምን መጠየቅ ትችላላችሁ። ከዛ 8% ኦቨር እናደርጋለን 1 ማይነስ 0.02 2% ስላልን ማለት ነው ፍሎቴሽን ኮስቱ። ከዛ 0.98 አለ 0.08 ሲካፈል 0.98 ደግሞ 8.163 ይመጣል ማለት ነው። ይህ ከመጣ ምን እናደርጋለን? ከዛ 8.163 ከመጣ በኋላ ከዛ አፍተር ታክስ ኮስት ስንፈልግ ደግሞ 8.163 ከዛ ሲባዛ 1 ማይነስ 0.5 ማለት ነው። ምክንያቱ 0.5 የሚባለው ታክስ ሬት ነው ብለን ስለነበረ ማለት ነው። 0.5 አለ 8.163% ሲባዛ በ0.5 ስንት ይመጣል? 4.08% አካባቢ ይመጣል። ኦልሞስት ስንት ማለት ነው? ኦልሞስት በቃ በቃ ፐርፌክት ቫልዩ አለ ኤ ማለት ነው። ኤ 4.08 መልሱ ኤ ነው። ባይዘው ይሄ ትንሽ ከበድ ይላል። ዞሮ ግን ሰርች ማድረግ አለባችሁ። እንደዚህ አይነት በተደጋጋሚ ላይ ይመጣ ይችላል፣ ግን መያዙ አይከፋም። አንዳንዴ ወጣ ያሉ ጥያቄዎች ሊመጡ ይችላሉ። አትደናገጡ። አንዳንድ ሰው አንድ ጥያቄ ካልመለሰ ጀስት የሆነ ነገር ሊሰማው ይችላል፣ ግን ኖርማል ነው። አይዛችሁ ደግሞ በፈተና ላይ የሚያጋጥም ምን መሰላችሁ? በቃ ከጥያቄው ጋር መጨቃጨቅ አያስፈልግም። የሚከብዳችሁ ከሆነ አልፋችሁ ወይም የሆነ አልፋችሁ ሲባል ደግሞ መልሳችሁ ፍላግ አድርጋችሁ ማለፍ ነው የሚገባው እንጂ በአንዱ ጥያቄ ይሄን ካልመለስኩማ ወደ ሌላ አልአልፍም ብላችሁ በቃ አላቀቅ ካላችሁ ከባድ ነው። ጊዜያችሁ ይጠፋል፣ ሞራላችሁም ይጠፋል። ምንም የማትሰሩ ይመስላችኋል፣ የምታውቁት ትፈራላችሁ። በቃ አይዛችሁ የሚከብዳችሁ ከሆነ ማለፍ፣ ሌላውን ብዙ ከሰራችሁ በኋላ መልሱ ልታውቁት ወይም አእምሯችሁ ግልጽ ሊሆን ስለሚችል ማለት ነው። እሺ 77 Dash is the application of scientific methods, techniques and tools to a problem to find an answer. A approaches B approach research, C production management, D approach management ይላል። ይሄ ቀላል መጨረሻ ቀላል ጥያቄ ነው። የሆነ ሳይንቲፊክ ሜትድ ነው። ኮርሶች ይመጣሉ ብያችሁ ነበር፣ አሁንም የመጡ ነው። የሆነ ሳይንቲፊክ ሜትድ ሆኖ ማለት ነው፣ ወይም ቱሎች ወይም ቴክኒኮች ወይም ቱሎች እየተጠቀመ የአንድን ፕሮብሌም አንሰር ወይም ሶሉሽን የሚያመጣ አሰራር ምንድነው? ቀላል ጥያቄ ነው። አፕሮች ማለት ምንድነው? አሁን
ኦፕሬሽን ማለት የሆነ ታስክ ነው በቃ ወይም አክቲቪቲ ነው እንጂ ጥናት አይደለም። ኦፕሬሽናል ማኔጅመንት ከሆነ የኦፕሬሽኑ ማኔጅ እንዴት ይደረጋል እንደ ኮርስ ያዙት ኮርስ አለ። ኦፕሬሽን ሪሰርች ሲባል ደግሞ ወይም ኦአር የሚባለው ነው ግን እሱ ነው በቃ ማቴማቲካል ወይም አናሊቲካል ሜተድ ተጠቅሞ ኮምፕሌክስ የሆኑ ኦፕሬሽናል ፕሮብሌሞች ኦፕቲማል የሆነ ተገቢ የሆነ ምላሽ የሚሰጥ ተገቢ የሆነ መልስ የሚሰጥ ወይም አንሰር ወይም ሶሉሽን የሚያቀርብልን ኦፕሬሽን ሪሰርች ነው። ሶመርስ ቢኖ ኦአር ነው። ፕሮዳክሽን ማኔጅመንት ደግሞ ከማኔጅ ማድረግ ነው። በተለይ ፕሮዳክሽን ሲባል የሆነ ፊዚካል ኢንፑቶቹ ወደ አውትፑት ሲቀየር ያለው ነገር ነው። እሱንም ማኔጅ የሚያደርግልን ምን ይባላል ማለት ፕሮዳክሽን ማኔጅመንት በውስጥ የሚሰራ ሰው ወይም የሚያስተዳድረው ምን ይባላል ማለት ፕሮዳክሽን ማኔጀር ይባላል ማለት ነው። ሌላ ፕሮዳክሽን ማኔጅመንት ደግሞ ይሄ ኦንጎይንግ የሆኑ ስራዎች ወይም አድሚኒስትሬሽን ኦፍ ቢዝነስ ፕራክቲስ ማለት ነው። በየጊዜው ያለው ነገሮች ወይም ኦንጎይንግ የሆነ ነገሮች ማኔጅ የሚያደርግልን አሰራር ወይም ሲስተም ወይም የሆነ ወይ ምን ይባላል ማለት ነው ኦፕሬሽን ማኔጅመንት ይባላል ማለት ነው። ቀላል ጥያቄ ነው። መልሱ ቢ ነው። ኦፕሬሽን ሪሰርች ነው። ባይ ዘ ወይ ሲደጋገም የሆነ ኦፕሬሽን ይላል፣ ኦፕሬሽን ሪሰርች ይላል፣ ኦፕሬሽን ማኔጅመንት ይላል። ባይ ዘ ወይ ባታውቀው ራሱ እንዴት አድርጌ እኔ ገስ የማላውቀው ቢሆን ማለት ነው እንዴት አድርጌ ገስ እንደማደርግ ልነግራችሁ ነው። አሁን ሚስጥር ነው ለእናንተ ብቻ ልነግራችሁ። የጽሁፉ የምትከታተሉት ሌላ ሰው እንዳትናገሩ ልላችሁ ነው። ኦኬ ችግር የለም። ኦፕሬሽን ይላል ኤ፣ ቢ ያለው ኦፕሬሽን ሪሰርች ይላል፣ ሲ ፕሮዳክሽን ማኔጅመንት ይላል፣ ዲ ኦፕሬሽን ማኔጅመንት። መጀመሪያ ላይ እንሂድና ኦፕሬሽን ከዛ ፕሮዳክሽን። ለምን ኦፕሬሽን ሶስት የተደጋገመ? እነሱ የፈለጉት ለማሳሳት ነው የፈለጉት። ሶ መልሱ ኦፕሬሽን የሚለው አለ ማለት ነው። ከዛ ምን ይላል? ማኔጅመንት ሪሰርች ምናምን ይላል። ሶ ወይም ኦፕሬሽን ሪሰርች ነው ወይ ኦፕሬሽን ማኔጅመንት ነው። ከዛ ኤ እና ሲ ሪሙቭ እናደርጋለን ማለት ነው። እንደዛ ያህል መመለስ ይቻላል። ከዛ ከሁለቱም የተቀራራቢው የትኛው ነው ብለን መመለስ ይቻላል ማለት ነው። በቀላሉ እንደዚህ አይነት አሰራር አለ። 78 ፈጠን ማለት እንሞክር። If we happen to see a group of foreign nationals at an international seminar, Ethiopians are grouped as one group, British as another, Americans as yet another, so that this type of categories classified into which Gestalt principles A proximity, closer, similarity, D figure and ground ይላል። የሆነ ግሩፒንግ ሲስተም አለና እሱ ምንድነው ነው? ይሄ ግሩፒንግ አንዱ የኢትዮጵያ ወደዚህ የብሪቲሽ ወደ ሌላ አሜሪካን ወደዚህ ምናምን ሶ ምንድነው ነው ፕሮክሲሚቲ ማለት በፊዚካሊ ተቀራራቢ የሆኑ ወይም ፊዚካሊ ክሎዝ የሆኑ አንድ ላይ ማድረግ ነው። በአንድ ላይ ግሩፕ ማድረግ ነው። ክሎዘር ማለት ብሬን ቴንደንሲ ምናምን ወይም ቪዥዋል ኢሜጅ ምናምን ከሱ ጋር የተያያዘ ነው እንጂ ከዚህ ጋር የተያያዘ አይደለም። ዝሮ ለማሳሳት የመጣ ነገር ነው። ሌላው ሲሚላሪቲ ይሄ ነው ትክክለኛ መልስ። ምክንያቱም ኮመን የሆነ ካራክተሪስቲክስ ያላቸው ቪዥዋል ፊቸር ሬስ ሊሆን ይችላል፣ ላንጉጅ ሊሆን ይችላል፣ ናሽናሊቲ ሊሆን ይችላል። አንድ ላይ ተመሳሳይ የሆኑት በአንድ ላይ ማድረግ ነው። ኢትዮጵያኖች በአንድ ላይ ግሩፕ ማድረግ፣ ብሪቲሾች በሌላ ምናምን ማድረግ በሲሚላሪቲ ነው ካታጎራይዚንግ። ፊገር ኤንድ ግራውንድ የሚባለው ደግሞ ሌላ ነገር ነው። የሆነ ሰራውንድ ባክግራውንድ ምናምን የሚያይ ነው ማለት ነው። ሶ ሲሚላሪቲ ሲባል ሼሪድ የሆነ ወይም ናሽናሊቲ ወይም ካልቸር ምናምን ሲኖር ነውና ሶ መልሱ ሲ ነው። ቀላል ጥያቄ ነው። ይሄ የሆነ ነገር ይናገራል ባይዘው ጥያቄው ላይ ቀላል ነው። ይሄ 79 ከ79 ጋር ተያይዞ ብዙ ጊዜ ይመጣል። ፓወር ማለት source of power, the power that comes from the ability to promise or grant rewards is categorized under which type of power? A charismatic, B coercive, C position, D reward power ምናምን ይላል። ቀላል ጥያቄ ነው። ሂንት የሚሰጣው ጥያቄው just የሚከብድ አይደለም። ያን ቀላል ጥያቄ ነው ያለው። አንዳንዶቹ ከባድ ነበር ምናምን ይላሉ። እንጃ የከሰዓቱና የጧቱ ምን ያክል ልዩነት ነበረው ምናምን የሚለው ብዙ መረጃ የለኝም። ግን በጣም ከባድ ተብሎ አይመረርም በእውነት። አንዳንዶቹ አሉ አዎ የሚከብድ ነገር ግን ደህና ነው በቃ ከባድ አይባልም። እና አይዛችሁ ፈታ ብላችሁ ማንበብ ነው በቃ። ያላችሁ ሐሳብ አስተያየትም ጻፉልን።
ያላችሁ ጥያቄም ጻፉልን። በቃ ፈታ ብላችሁ ጥሩ ውጤት ማምጣት ትችላላችሁ በዚህ ጉዳይ ማለት ነው። ቻሪስማቲክ ማለት ብዙ ጊዜ ሪፈረንት ፓወር ይባላል። ከኢንተርፐርሰናል ስኪል ወይም ፕሮፌሽናሊቲ በቻርም ሲሆን በቃ የሆነ ደስ የሚል የግርማ ሞገስ ምንድነው? ተገዥነት መሆን ማለት ነው፣ ወይም ገዥ መሆን። የግርማ ሞገስ ኃይል ማለት ነው። የግርማ ሞገስ ኃይል አለ። ይሄ ከሱ ጋር የተያያዘ አይደለም። ኮረሲቭ ሲባል ደግሞ የሆነ ሰዎችን የሚቀጣ ሲሆን የማስፈራራት ኃይል ማለት ነው። አስፈራርቶ የሆነ በቃ ክብር ያገኛል፣ ፓወር ያገኛል። ሌላ ፖዚሽን ደግሞ በስልጣኑ ብዙ ጊዜ ፎርማል የሆነ በመከተሉ የሆነ በቃ ፓወር አለው፣ ኃይል አለው። በቃ ኃይል ምን ኢዝ ፓወር ይባል ነበር። አሁን ናውሌጅ ፓወር ማለት የሚባል ማለት በቃ አዋቂ ስትሆን የሚሰጥ ፓወር አለ። እሱ እኮ ዶክተር ነው ሲባል በቃ ዶክተር ከሆነ ቢሳሳትም በቃ ልክ ነው ምናምን አንዳንድ ሰው ፖዚሽን ፓወር ወደ ስልጣን ከመጣ በቃ የሆነ ማለት ነው። ከሌጋል ምናምን ነው። ሪዋርድ ደግሞ ፓወሩ ብዙ ጊዜ ፖዚቲቭ የሆነ ሪንፎርስ ያደርጋል ማለት ነው። ፓወሩ የሆነ መነቃቃት ያለው ቤኔፊት ይሰጣል፣ ፕሮሞሽን ይሰጣል፣ ቦነስ ይሰጣል፣ ፕራይዝ ይሰጣል። ከዛ በቃ ፖዚቲቭሊ ይፈራል፣ ይከበራል። ፓኒሽ የሚያደርግ ደግሞ ማለት ኮረሲቭ ማለት ተቃራኒ ነው። ፖዚሽን ማለት ሌጋሊቲ ምናምን። ቻሪስማቲክ ደግሞ በነገስታት ዘመን የነበረው ቻሪስማቲክ ማለት ነው። ከእግዚአብሔር በቃ የተሾሙ ስለሆኑ በቃ ታከብራቸዋለህ። በቃ ንጉስን ፍራ ስለሚል መጽሐፍ ማለት ነው። ንጉስን ማክበር አለብን። ሶስት ነው። እሱ ቀላል ጥያቄ ነው፣ በጣም ቀላል ጥያቄ ነው። እሱ ሪዋርድ ማስጠት ፕሮሚስ ምናምን የሚላል ቀላል ጥያቄ ነው። መልሱ ዲ ነው። ቁጥር 80 አሁን እየጨረስን ነው። From the given leadership theory, which theory believes the leader are born not made, a contingency theory, B the behavioral theory, C theory, D situational theory. ከሊደርሺፕ በቃ አይቀርም። በቃ በደንብ አጥኑት። ቀላል ነው። ከነበባችሁት ብዙ ጥያቄዎች ሰራላችሁ። በተለይ ከሊደርሺፕ በኦፕሬሽናል አይደለም ኦርጋናይዜሽናል ቢሄቨርም ስላለ እሱም በደንብ አድርጋችሁ ቲዮሪዎቹ በደንብ አድርጋችሁ መያዝ አለባችሁ ማለት ነው። ምክንያቱም በቲዮሪዎቹ ውስጥ የሆነ ከባድ የሆነ ኮንሴፕት አለ። በሰው ህሊናና በማኔጅመንት ግዴታ ነው ሊደርሺፕ ያሉ ነገሮች በደንብ አድርጋችሁ ቼንጅ ማኔጅመንት ምናምን ሊደርሺፕ ስታይሎቹ ቲዮሪዎቹ ምናምን መያዝ አለብን። ሊደርሺፕ ምንድነው? ማኔጅመንት ምንድነው? አለማወቅ አይቻልም ነው። እሺ ኮንቲንጀንሲ ማለት ምንድነው? ኮንቲንጀንሲ ማለት የሆነ በቃ እንደዚህ ማች የሚያደርግ ማለት ነው። ኮንቲንጀንት ማለት የሆነ የሚቀያየር ፍሌክሲብል የሆነ በቃ ሊደርሺፑ ቤዝድ ኦን ሲቹዌሽን የሚሄድ ከሆነ ምንድነው የሚባለው ማለት ነው። የሆነ ትክክለኛ የሆነ ሊደርሺፕ የለም። ሊደርሺፑ በቃ በየጊዜው መቀየር አለበት ማለት ነው የሚል ነው ኮንቲንጀንሲ። ቢሄቪራል የሚባለው ደግሞ በቃ ሊደርሺፕ እየተማርክ የምትሄድበት ነው። ትሬንድ የምትደርገው የምትማረው ነው ቢሄቪራል። ትሬት ቲዮሪ ሲባል ደግሞ በግሪትማን የሚባለው ያመጣው ነውና ግሪትማን ትሬት ቲዮሪ ይባላል። ብዙ ጊዜ በቃ የተወለደ ነው። በቃ አንዴ ቦርን የሆነ በቃ በተፈጥሮ ስትወለድ የሚሰጥ ፐርሰናሊቲ ነው ምናምን ይላል። እንደ ኮንፊደንስ፣ እንደ ኢንተለጀንስ፣ እንደ በቃ ሰውን ማነቃቃት ምናምን ሊሆን ይችላል። ዙሮ ቦርን የሆነ ነው እንጂ ሜድ የሚደረግ አይደለም። ቢሄቪራል ግን የሆነ ሼፕ የሚደረግ ነው። ሶ ከቦርን ምናምን ትሬት ቲዮሪ ነው መልሶ ሲ ነው። ሲቹዌሽናል ቲዮሪ ደግሞ አዳፕት ማድረግ አለበት ምናምን ይላል ማለት ነው። እንደ ዲኤንኤ ነው። ትሬት ሲባል እንደ ዲኤንኤ ነው የሚያስበው። በቃ ስትወለድ የሚሰጥህ ነው፣ ቦርን የምታደርገው ነው ምናምን ይላል ማለት ነው። ቀላል ጥያቄ ነው። መልሱ ሲ ነው። ቁጥር 81 እሺ data are those already collected by someone else and which have already been passed through statistical process. A primary, B secondary, C interview, D observation. ቀላል ጥያቄ ነው። ይሄም ከስታቲስቲክስ ዋን አካባቢ የመጣ ነው። ምንድነው ዳታዎቹ አይቆርም። ምክንያቱም
በማናጅመንት ስራ በምንም ስሩ ዳታ ምናምን የሚባለው አይቀርም። ማወቁ አስፈላጊ ነው። ፕራይመሪ ዳታ ምንድነው፣ ሰከንደሪ ዳታ ምንድነው ምናምን መረዳት አለብን። ፕራይመሪ ዳታዎቹ ጥቅማቸው ምንድነው፣ ሰከንደሪ ዳታስ ጥቅማቸው ምንድነው፣ ዲስአድቫንቴጃቸውስ ምንድነው? ምክንያቱም የሆነ ጥናት ስታደርጉ የግድ ዳታ ያስፈልጋል ማለት ነው። ፕራይመሪ ዳታ ብዙ ጊዜ ፕራይመሪ ማለት የመጀመሪያው ዳታ ናቸው፣ ፋንዳሜንታል ናቸው፣ ሮ ኢንፎርሜሽኖች ናቸው፣ በፈርስት ሃንድ የሚገኙ ናቸው፣ ዳይሬክትሊ ባይ ዘ ሪሰርቸር የምናገኛቸው ናቸው። ስለሆኑ በጣም ገንዘብ ያስፈልጋቸዋል፣ ጊዜም ይፈጃሉ ነው። በሰርቬይም ሊሆን ይችላል፣ በኤክስፐሪመንት ሊሆን ይችላል። ኦሪጂናል የሆነ ሰርቬይ ወይም ኤክስፐሪመንት መጠቀም ነው። ሰከንደሪ ከሆነ ደግሞ ጋዘርድ የሆኑ ፕሮሰስድ የሆኑ ፐብሊሽድ የሆኑ ወይም ሪፖርቶቹ ወይም አካዳሚክ ጆርናሎቹ ወይም ቡኮቹ ወይም ኒውስፔፐሮቹ ወይም ዌብሳይቶቹ መፈተሽ ነው። ይሄ ቀላል ነው። ሰከንደሪ ያለው ደግሞ ኢንተርቪው እና ኦብዘርቬሽን ምናምን ይላል። ይሄ ሜትዶች ፕራይመሪ ዳታዎች ናቸው። እዚህ ግን ምንድነው ያለን ያለው ኮሌክትድ የሆኑ መጠቀም በሌላ በሆነ ሰው ኮሌክትድ የሆኑ መጠቀም ምንድነው ሴኮንደሪ ነው። ቀላል ጥያቄ ነው። ሰከንደሪ ማለት ሰከንድ ሃንድ ነው። ፕራይመሪ ደግሞ ፕራይም የመጀመሪያ ማለት ነው። ፈርስት ሃንድ ማለት ነው። ቀላል ጥያቄ ነው። ይሄ ይቅርታ 81 ቢያዋለው ተሳስቼ ነው፣ 82 ነው። an air pilot makes minute adjustment after evaluating the feedback from the instrument to ensure the plane is exactly where the pilot wants it to be is example of input output processing controlling። በጣም የሚገርም ነው። ምን እያደረገ ነው? አጀስትመንት እያደረገ ነው። አፍተር ምን ኢቫሉዌት በማድረግ ፊድባኮቹ ከኢንስትሩመንቱ ፊድባክ ማድረግ ማለት ነው። ኢንፑት ምንድነው፣ አውትፑት ምንድነው፣ ፕሮሰሲንግ ምንድነው፣ ኮንትሮሊንግ ምንድነው? ቀላል ጥያቄ ነው። መልሱ ኮንትሮሊንግ ነው። ኢንፑት የሆነ ዳታ ነው። ዳታ ወደ ሲስተሙ ሲገባ የምናገባ ማለት ነው፣ ሎድ የምናደርገው ነው። አውትፑት ፋይናል ሪዛልቱ ነው። ፋይናል ሪዛልቱ ፕሌኑ ወደ ቦታው ሲደርስ ማለት ነው። ፕሮሰሲንግ ደግሞ ኢንፑቱ ወደ አውትፑት ሲቀየር ያለው ሁኔታዎች ወይም በውስጥ ያሉ ስራዎች ናቸው ፕሮሰሲንግ። ኮንትሮሊንግ ደግሞ ኮሬክቲቭ አክሽኖቹ ወይም ሞዲፊኬሽኖቹ ወይም አጀስትመንቶቹ ወይም ሞኒቶሪንግ ፐርፎርማንስ ወይም ኮምፓሪንግ የሆነ እየሰራ ያለውና ከስታንዳርዱ ማናጸር ከዛ ምን ማድረግ ነው የሆነ ኢንሹር ማድረግ አጀስት ማድረግ ምንድነው ማለት ነው ኮንትሮሊንግ። ሰው ቀላል ጥያቄ ነው። መልሱ ዲ ኮንትሮሊንግ ነው። ጨርሰናል። ያላችሁ ሐሳብ አስተያየት ስጡን። ታንኪዩ እናመሰግናለን። መልካም የጥናት ጊዜ ይሁንላችሁ። ይሄ ጾፕ ቱቶሪያልስ ነው። ያላችሁ ሐሳብ አስተያየት ስጡን። በደንብ አድርገን በቃ ያልገባችሁ ነገር ካለ ምናልባት ኮሜንት ስር አስቀምጡልን። ስለምትከታተሉን እንወዳችኋለን። እንደምትከታተሉን ግን ላይክ፣ ሼር፣ ሰብስክራይብ በማድረግ ገለጹልን ባካችሁ። ምክንያቱም ለኛ ብርታት ነው፣ ለእናንተ ቀላል ነገር ነው። በቃ የሰከንድ ጊዜ የምትፈጅ ናች፣ ክሊክ ማድረግ ብቻ ነው። ለኛ ግን ትልቅ ነገር ነው፣ ሞራል ነውና እንደዚህ ያለ ምንም ገቢ ነው እየሰራን ያለ ነው። በቃ እውነቴንም ነግራችሁ እንኳን በቃ ገብል እናገኝበት ለካርድ ራሱ ምንም የምናገኘው ነገር የለም በዚህ ረገድ ማለት ነውና ስለዚህ ከባድ ነው። ግን ሰዎችን መጥቀም ቀላል ነገር አይደለም። ብዙ ስራዎችን ልንሰራ እንፈልጋለን። እናንተ ጥሩ ደረጃ ጥሩ ውጤት ካመጣችሁ ለኛ ትልቅ ሽልማት ነውና ግን ለብዙዎች እንዲታረስ ለጥቂቶች ብቻ ሳይሆን ለብዙዎች ከተዳረሰ ለኛ ሞቲቬት እንሆናለን። ከዛ በደንብ ተዘጋጅተን በጣም ገራሚ በሆነ ወይ ልናቀርብላችሁ እንችላለን እና መልካም ጥናት ጥሩ ውጤት እንደምታመጡ በቃ ተስፋ አደርጋለሁ፣ እርግጠኛ ነኝ። ደህና ሁኑልኝ። መልካም የጥናት ጊዜ፣ መልካም ፈተና ይሁንላችሁ። እወዳችኋለሁ። ቻው፣ ደህና ሁኑልኝ። በ0923717778 የሆነ ነገር ጻፉልኝ፣ ደውሉልኝ። በቃ አም ፍሪ። በቃ ቻው፣ ደህና ሁኑልኝ።